የኦርቶዶክስ የተአምራት መጽሐፍ አንብቤያለሁኝ። እንደዚህ ተአምር ግን የሚያስጠላና የሚያስነግር ተአምር የለም። ተአምሩን መሰላችሁ? በማህፀኗ ውስጥ ውሻ አረገዘች፣ ቡችላ ማለት ነው። ከዛ በኋላ ጾታዊ ግንኙነት ስታደርግ ማለት ነው የወንድየውን ብልት ቆርጦ በላው፣ እዛ ውስጥ ያለው ውሻ ማለት ነው። አያስጠላም? ታሪኩ ላሳያችሁ፣ ሁላችሁም እስክሪን ላይ ተመልከቱ። ተአምር 30 ፔጅ 179 እንደዚህ ይላል። ከዕለታት በአንድ ቀን በባህር ስትጠመቅ የሚጥል ጋኔን ያዛትና በላይዋ ላይ ተጭኖ እንደ በቅሎ አደረጋት፣ በዚያውም ይጥላት ነበር። ማህፀኗ ውስጥ የውሻ ቡችላ እንድትጸንስ አደረጋት፣ ሰውነቷንም ይነክሳት ነበር። በዚያችም ሀገር አንድ ሰው ነበር። ወደ እርሷ መጥቶ ልገናኝሽ ብሎ ለመናት። ያችም ሴት አንተ ሰው ሆይ በቀደመው ኃጢአት እግዚአብሔር በማህፀኔ ውስጥ ይነክሰኝ ዘንድ የውሻ ቡችላ አሸከመኝ አለችው። ያም ሰው የእኔ መገናኘት አድንሻል፣ በግድ ስጭኝ እንጂ ዝሙት እንደት አቃጥሎኛል አላት። እምቢ አላት፣ አስቸገራት። ከዛ በኋላ አስገድዶ አደረገኛውን ነገር ማለት ነው። ከዛ ተመልከቱ ቁጥር 7 ላይ ምን እንደሚል። እሺ በማህፀኗ ውስጥ ያለው የውሻ ቡችላ ነከሰውና ሀፍረተ ስጋውን ቆረጠ። አውዝ ቢላሂ ሚነ ሸይጣን ረጂም። ያን ጊዜ ተነስተው የሀፍረተ ስጋውን ቦታ ዳሰሰ፣ ሀፍረተ ስጋውም አላገኘውም። ከሀፍረተ ስጋው ደም እንደፈሰሰ ከቤቷ ወጣ። ያን ጊዜ አብ ወልድ መንፈስ ቅዱስ የሚያስደንቅ ብርሃን ለብሰው ወደዛ ሴት መጡ። በሆዷ ውስጥ ያለውን ያንን ውሻ ቡችላ በሰይጣን አምሳል ናውጣ አሉት። እንደዚያ ባሉት ጊዜ የውሻ ቡችላ ሀፍረተ ስጋውን በጥርሱ ነክሶ ይዞ በሀፍረተ ስጋዋ ወጥቶ ከጓደኞቹ ጋር ይበላ ዘንድ ሀፍረተ ስጋውን ይዘው ሄደ ይላል። አውዝ ቢላህ። ኦርቶዶክሶች ይሄ ምን ጉድ ነው? ይሄ ምን ጉድ ነው? መልሱልን እስቲ። በማህፀኗ ውስጥ የውሻ ቡችላ ይዛ ሲቀጥል ደግሞ ሰውየው አስገብቶባት ከዛ ብልቱ ተቆርጦ ምናምን። አውዝ ቢላሂ ሚነ ሸይጣን ረጂም። ክርስቲያን ወገኖቻችን ወደዚህ መስል የምትጠሩን ይሄ እንድንከተል የምትጋብዙን ክርስቲያን ወገኖቻችን ይሄ መጽሐፍ ተሸክማችሁ ቤተ ክርስቲያናችሁ እንደዚህ መጽሐፍ እያሳተመች ምእመኑ ተራው አማኙ ይሄን መጽሐፍ እያነበበ ሃሌሉያ እያለ አብዛኛው ሰው እየተፋታ ያለው ዝሙት ምስሎችን አንደኛ በማየት ወይም በፖርኖግራፊ፣ ሁለተኛው ደግሞ በግብረ አውናን አሁን ላይ በጣም እየተሰማ ወይንም ደግሞ እየዋለ እያደረ እየበዛ የመጣብን ችግር የግብረ አውናን ችግር ነው። አሁን እንደሰማችሁት ዲያቆን ስለ ራስ ማርካት እያስተማረ ነበረ። ግን ደግሞ እዚህ ጋር አንድ ነገር መናገር ፈለኩ። እርሱ ምንድነው? ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ዓመተ ምህረት ባሳተመችው መጽሐፍ ላይ ራሱ እኮ ይሄን ነገር ቅዱሳን ሰዎች እንደሚያደርጉት ተናግራለች። መጽሐፈ ቀለሜንጦስ ምዕራፍ 3 ቁጥር 29 ላይ እንደዚህ ብላለች። ሕዝቡ በሴት ሞት ምክንያት 40 ቀን አለቀሰ። ከዛ ይሁት እዚህ ጋር አላነበውም እኔ ያው ያስጠላል በጣም። ከዛ ሄኖስ ህዝቦችን በቅላት መራቸው እያለ ይናገራል። ስለዚህ ይሄ ነገር ፍጹም ስተኮ ለምን ነው እንደዚህ ነገሮች የምታሳተመው? ስህተት የምትሉ ከሆነ ደግሞ እንደዚህ ስህተት ይገባል መጽሐፍ ቅዱስ ላይ አይመረመርም። እንደዚህ ስህተት እንዴት ብሎ ይገባል? ይቀጥል ደግሞ ሰው ይሄን መጽሐፍ እያነበበ እንዴት ብሎ እንደዚህ ነገር ያደርጋል? ምሳሌ መኃልይን ተመልከቱት። እንደዚህ ይላል። ያው እዚህ ጋር የዳሌዎች አቀማመጥ በአንጥረኛጅ እንደተሰሩ ናቸው ይላል። ሙሉ አንብቡት እናንተ። በጣም ያስጠላልና እኔ ልዝለ ነው። እዚህ ጋር ደግሞ በዛ ጡቶችን ይሰጣሉ ትለዋለች። ናን ሂድና እዛ ጡቶችን ይሰጣሉ ትለዋለች። ሰው ይሄን እያነበበ የብልግና ነገር በጣም ብዙ ብልግናዎች አሉ። እዚህ ጋር ምሳሌ እኔ ቅጥር ነኝ ጡቶቼም እንደግብ ናቸው እየተባባሉ ስለ ጡት እያወሩ ስለ ዳሌ እያወሩ ሰው ይሄን እያነበበ እንዲህ ብሎ እንደዚህ አይነት ነገር አያደርግም። ሲቀጥል ይገርማቸዋል። ይህም መጽሐፍ ራሱ የቤተ ክርስቲያን አባቶች ሲያነቡት ቀዝቃዛ ውስጥ ገብተው ነው፣ ባህር ውስጥ እየገቡ ነው የሚያው። ዝም ብሎ ራሱ አያነቡትም ነበረ። ማስረጃ ተመልከቱ። ገድለ አቡነ ሀብተ ማርያም እንደዚህ ይላል። በመሸም ጊዜ አለ 150ውን መዝሙረ ዳዊት 15ቱን ነቢያት ከአምስቱ መኃልየ ሰሎሞን የቅዱስ መጽሐፍ ማለት ነው እስኪፈጸም ድረስ ቀዝቃዛ ባህር በመካከል ቆሞ ይደግም ነበር አለ። ቀዝቃዛ ውስጥ እየገቡ ነበር የሚያነቡት። ቅዱሳን ሰዎችን የሚፈታተን ከሆነ ተራው ማህበረሰብ ደግሞ እንዴት አይከብደውም? ቅዱሳኖቹ ከብዳቸው ውሃ ውስጥ እየገቡ የሚያነቡት ከነበረ ለተራው ማህበረሰብ ደግሞ እንዴት እንደሚከብድ አስቡት። ክርስቲያን ወገኖቻችን እውነት አሁን ትክክለኛ መጽሐፍ ነው ይሄ እምነት ይባላል። ክርስቲያን ወገኖቻችን ስለ ዳሌ እያወራ ቅድም አሳይቻችኋለሁ። ባይዘዊ እኔ ባነበው በጣም ትደነግጣላችሁ። ራሱ አያልቅም ጉዱ። እዚህ ጋር አያልቅም። እዚህ ጋር መሳይ ሁለቱ ጡቶች እያለ ይናገራል፣ ከንፈሮች እያለ ይናገራል። ልጅ ወንድም እጁን በቀዳዳ እጁን አስገባ ታወራለች። በቃ የብልግና ነገሮች ማለት ነው። ይሄ መጽሐፍ ቅዱስ ነው ያምላቃ ብዬ የሚከተለው። ሲቀጥል ደግሞ ሰው ይሄን መጽሐፍ እያነበበ ሰው እንዴ ብሎ ያን ነገር ያደርገው ጥያቄ